ሰበር መረጃን እነሆኝ። ያለ አሜሪካ ፍቃድ ንቅንቅ የለም። ፔት ሄግሰስ ለኢራን ጠንካራ ማስጠንቀቂያን ሰጡ። ሙሉ መረጃውን ላደርሳችሁ ቤቱን ፎሎ አድርጉ፣ ሼር በማድረግ ጀምሩት። የአሜሪካ የጦር ሚኒስተር ፔት ሄግሰስ ቴራን ገዢ አካል እጅግ አስደንጋጭና ግልጽ የሆነ መልእክትን አስተላልፏል። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ አሁን መላውን ዓለም ያካለለ ታሪካዊ ማነቆ መሆኑን ሚኒስተሩ ይህንን አረጋግጧል። የሆርሙዝ ወሽመጥ ቁልፍ በእጃችን ነው። ሚኒስተሩ ሄግሰስ በሰጡት መግለጫ የአሜሪካ የባህር ኃይል በዓለም ውቅያኖሶች ላይ ያለውን ፍጹም የበላይነት እንዲህ ሲሉ ተናግረውታል። ከአሜሪካ የባህር ኃይል ፍቃድ ውጪ ማንም ሰው ከሆርሙዝ ወሽመጥ ተነስቶ ወደ የትኛውም የዓለም ክፍል ግዛት መጓዝ አይችልም። ከመካከለኛው ምስራቅ እስከ ዓለም ዳርቻ ይህ አዲስ የአሜሪካ ስትራቴጂ ከአሁን ቀደም ከነበሩት እገዳዎች ለየት የሚያደርገው የአፈጻጸም ወሰኑ ነው። ዓለም አቀፍ አደና የኢራን መርከቦች ከመካከለኛው ምስራቅ ርቀው በፓሲፊክ እና በአትላንቲክ ውቅያኖስ ላይ ቢገኙም እንደሚመለሱ ወይም በቁጥጥር ስር እንደሚውሉ ትዕዛዝን አስተላልፏል። ፍጹም እገዳ ማንኛውም የኢራን ነዳጅ ወይንም የንግድ ጭነት የጫነ መርከብ በአሜሪካ የራዳር እይታ ውስጥ መግባቱ የማይቀር ስለሆነ ያለ ፍቃድ የሚንቀሳቀሱ መርከቦች ላይም እርምጃ እየተወሰደ መሆኑንም ተናግሯል። ጠንካራ መልእክት፣ ይህ እርምጃ ኢራን በዓለም አቀፍ የንግድ መስመር ላይ ያላትን ተሳትፎ ሙሉ በሙሉ ሽባ ለማድረግ የታለመ መሆኑንም ተናግሯል። የአሜሪካ ባህር ኃይል አሁን ላይ በመላው ዓለም የሚገኙ የኢራን የንግድ መስመሮች እየዘጉ መሆኑም ተዘግቧል። ሚያዝያ 16 ቀን 2018 ምንጭ ዋይት ሃውስ መግለጫ። ቤቱን ፎሎ አድርጉ። ለአዲስና ትኩስ መረጃ ይህንን ቤት ፎሎ አድርጉ። ይሄ ዋንቱ ኒውስ ነው።